ዛሬ ላይ የአንድ ሙዚቃ ስኬትና ህዝባዊ ተቀባይነት ከሚለካባቸው መስፈርቶች አንዱ በዩቲዩብ መድረክ ላይ የሚያስመዘግበው የእይታ መጠን ሆኗል። ባለፉት ዓመታት በሚሊዮን የሚቆጠሩ እይታዎችን በማስመዝገብ የሀገሪቱን የዲጂታል ሪከርድ የሰበሩ ስራዎችን ስንመለከት ባህላዊ ማንነትን ከዘመናዊ ዓለም አቀፍ የሙዚቃ አዝማሚያ ጋር ያቀናጁ ስራዎች ቀዳሚነት ይዘው እናገኛቸዋለን። በዚህም በዩቲዩብ መተግበሪያ ላይ ተጭነው ከፍተኛ እይታ ካገኙ 6 ድምፃውያን 6ኛ ደረጃ ላይ የምናገኘው እሱ ባለው ይታየው የሺን ነው። እሱ ባለው ይታየው የሺ የተወለደው በጎንደር አካባቢ ሲሆን ያደገው ደግሞ በአዲስ አበባ ነው። እሱ ባለው ወደ ድምፃዊነት ከመምጣቱ በፊት እጅግ ስኬታማ የዜማና የግጥም ደራሲ የነበረ ለበርካታ ታዋቂ ድምፃውያን ስራዎችንም ያበረከተ ነው። በ2010 መጀመሪያ ላይ ትዝታሽ የተሰኘውን የመጀመሪያ ብቸኛ አልበሙን ሲያወጣ በአልበሙ ውስጥ የነበሩት በርካታ ሙዚቃዎች በአንድ ጊዜ ተወዳጅነትን አትርፈውለታል። የባህላዊ የትዝታ ቅኝትን ከዘመናዊ የፖፕ አወቃቀር ጋር በጥበብ ያዋሃደም ነው። የሙዚቃው ቅንብር የቀጥታ ጊታር ላይ የተመሰረተም ነው። ቻውትልና የሚለው ታዋቂው የፍቅር ዜማው በዩቲዩብ መንደር ላይ በ3 ዓመታት ውስጥ 32 ሚሊዮን እይታን በማግኘት ከፍ ያለ ደረጃም አግኝቷል። አምስተኛ በኃይሉ ባዩ። በኃይሉ ባዩ የአዲሱ ትውልድ የሙዚቃ ፈርጥ ሲሆን የወጣቱን ማህበረሰብ ስሜትና የከተማ አኗኗር ዘይቤ ጠንቅቆ የተረዳ ወጣት አርቲስትም ነው። በሙዚቃው ኢንዱስትሪ ውስጥ ፈጣንና አነቃቂ በሆኑ ነጠላ ዜማዎቹና በመድረክ ብቃቱ በአጭር ጊዜ ውስጥ ሰፊ የደጋፊ መሰረት ማፍራትም ችሏል። የዘመናዊ የከተማ ህይወትና የወጣቱን ማህበረሰብ ፍላጎት በእነዚህ ከፍተኛ እይታ ባላቸው ሙዚቃዎች ላይ የራሱን አሻራም አርፏል። እንደ በኃይሉ ባዩ ፈታ ፈታ ያሉ የኢትዮ አፍሮቢት ስራዎች ፈጣንና ዳንስ ተኮር በሆኑ የከበሮ አጠቃቀሞች ወጣቱን ትውልድ መሳብ ችለዋል። እዚህ ላይ የቪዲዮ ኤዲቲንግ ምትና ማራኪ የቡድን ዳንሶች ተመልካቹን ቪዲዮውን ደጋግሞ እንዲያየው የማድረግ ትልቅ አቅምም አላቸው። በኢትዮ ዋን ላቭ ኢንተርቴይንመንት በኩል በ11 ዓመታት በፊት ለአድማጭ ተመልካች የደረሰው ፈታ ነጠላ ዜማ ከ37 ሚሊዮን በላይ በመታየት በኢትዮጵያ የሙዚቃ እይታ ምደባ 5ኛን ይዟል። የኦዲዮ ፕሮዳክሽኑ ዝቅተኛ ድግግሞች ባላቸው የባስ ድምጾችን የተጠቀመ ሲሆን ግጥሞ ቀላልና በቀላሉ በአእምሮ የሚያዝም ነው። ቪዲዮ ሙሉ በሙሉ በዘመናዊ የከተማ ህይወት ላይ ያተኮረም ነው። አራተኛ ሰላማዊት ዮሐንስ። ሰላማዊት ዮሐንስ በትግራይ ክልል ተወልዳ ያደገች ሲሆን በባህላዊና ዘመናዊ የትግርኛ ሙዚቃዎቿ የምትታወቅ ድንቅ ተጽዕኖ ፈጣሪ አርቲስት ናት። ሰላማዊት ልዩ በሆነውና ሳቢ በሆነው የድምጽ ቅላጼዋ በመድረክ ብቃቷና ባህላዊ ውዝዋዜዎችን በዘመናዊ መንገድ በማቅረብም ትታወቃለች። በዩቲዩብ 38 ሚሊዮን እይታ ያለው በለኒለው የተሰኘው እጅግ ተወዳጅ ስራዋ በሀገር ውስጥ ብቻ ሳይሆን በጎረቤት ሀገራት ኤርትራና በተለያዩ የዓለም ሀገራት ጭምር ትልቅ እውቅናና ህዝባዊ ፍቅርን አትርፎላታል። የኦዲዮ ፕሮዳክሽኑ ባህላዊ የጓይላ ምት ከዘመናዊ ኪቦርድ፣ ከባድ ድራምና ፈጣን ቤዝ ጋር እያዋሃደ በመሆኑ እጅግ አነቃቂም ሆኗል። ቪዲዮ ማራኪ በሆነ ባህላዊ አኳኋን በደማቅ አልባሳት ውብ በሆኑ የካሜራ ቀለማትና በሰላማዊ አስደናቂ የዳንስና የትወና ብቃት ተቀርጾ ለእይታ የበቃም ነው። ሶስተኛ ጌትሽ ማሞ። ጌትሽ ማሞ በአዲስ አበባ ተወልዶ ያደገ ሲሆን የጉራጌኛ ባህላዊ ሙዚቃዎችን ወደ ዘመናዊ ክለብና ፓርቲ ህይወት ውስጥ በማስገባት የሚታወቅ ድንቅ የድምጽ የግጥምና የዜማ ደራሲ ነው። ይህ ስራው በዲጂታሉ ዓለም ትልቅ ታሪክ የሰራለት ሲሆን በአሁኑ ወቅት የኢትዮጵያ ሰርጎች ያለሱ ሙዚቃ አይታሰቡም። የጌትሽ ማሞ ተቀበል የጉራጌኛን ውስብስብ የከበሮ ምት ከዘመናዊ የፖፕ ፍራንክና ከደማቅ የነፋስ መሳሪያዎች ጋር በማዋሃድ በሰርግና በደስታ ስነስርዓቶች ላይ ተመራጭ መሆን መቻሉ የባህል ሙዚቃዎችን በዘመናዊ አቀራረብ ሲቀረጹ ያላቸውን የገበያ አቅምም ያመለክታል። የሙዚቃ ቪዲዮዎችን ስኬት ምስጢር በባህላዊ ማንነትና በዘመናዊ የቴክኖሎጂ አጠቃቀም መካከል ባለው ጥበባዊ ሚዛን ላይ የተመሰረተም ነው። ጌትሽ ተቀበል ሲል የሰራውና በ9 ዓመታት ውስጥ ከ42 ሚሊዮን በላይ የታየለት ድንቅ ዜማው ማራኪ የቡድን ዳንሶችና ባህላዊ ማንነትን በዘመናዊ ውበት ማቅረቡ የቪዲዮውን ተመራጭነትም ጨምሮለታል። ሁለተኛ ኤፍሬም አማረ። ኤፍሬም በትግራይ ክልል ተወልዶ ያደገ ሲሆን የሙዚቃ ተሰጥኦው ጎልቶ የታየው በአካባቢው የባህል ቡድኖች ውስጥ ነው። የትግረኛ ሙዚቃን በመላው ኢትዮጵያና በምስራቅ አፍሪካ አልፎም በዓለም አቀፍ ደረጃ ከፍተኛ ተደራሽነት እንዲኖረው በማድረግ ረገድ ግንባር ቀደም ተጠቃሽም ነው።
የኤፍሬም ነጠላ ዜማ የክልላዊ ባህላዊ ሙዚቃዎችን የያዙ የማያውቀውን ጉልበት በዲጂታሉ ዓለም ላይ ያላቸውን የበላይነት በተግባርም አሳይቷል። ከ71 ሚሊዮን በላይ እይታዎችን የሰበሰበው የኤፍሬም አማረ ሰይ በትግረኛ ጓይላ ስልት የተዘጋጀ ሲሆን ባህላዊ ምትን ከከባድ ዲጂታል ድራማና ቤዝ ጋር በማዋሃድ የቋንቋና የባህል ድንበር ሳይበግረው በመላው የኢትዮጵያና የውጭ ሀገር ተመልካች ዘንድ ለመድረስም ችሏል። የሙዚቃው ኦዲዮ እጅግ ኃይለኛና የማያውቀውን ጉልበት አለው። ባህላዊ ክራር ከከባድ ዲጂታል ድራም ቤዝ ጋር ተዋህዶበታል። ቪዲዮ የተቀረጸው በተፈጥሯዊ ውበት በተከበቡ የገጠር መልክዓ ምድሮች ላይ ነው። አንደኛ አቢላቀው። አቢላቀው የተወለደችው በጎንደር ከተማ ነው። በህፃንነቷ ወደ አሜሪካ ያቀናች ሲሆን እንደ አውሮፓውያን አቆጣጠር በ2007 የመጀመሪያ አልበሟን አውጥታለች። ኢየሩስ በተሰኘው የኢትዮጵያ ፊልም ላይ በዋና ተዋናይነት በመሳተፍም ትታወቃለች። የሀገሪቱን ባህላዊ ውዝዋዜና ፋሽን በዘመናዊ መልክ በማቅረብ ረገድም ተወዳዳሪ የላትም። ለዚህ ማረጋገጫ በአሁኑ ወቅት ከ105 ሚሊዮን በላይ እይታን በማስመዝገብ በታሪክ ቀዳሚ የሆነው የኔ ሀበሻ ሙዚቃዋ ተጠቃሽ ነው። ይህ ስራዋ የኢትዮጵያ ፖፕ እና ዓለም አቀፍ ዳንስ ውድ ሲሆን ከፍተኛ በጀት የተሰራ የቪዲዮ ፕሮዳክሽን እና ዓለም አቀፍ ደረጃውን የጠበቀ የድምጽ ቅንብር ለአንድ የሀገር ውስጥ ሙዚቃ የትኛውን ያህል የገበያ አድማስ ሊከፍት እንደሚችል ያሳየ ትልቅ ምልክትም ነው። የኦዲዮ ጥራቱ በአሜሪካና በአውሮፓ ስቱዲዮች ደረጃ የተሰራ ሲሆን ቪዲዮ በከፍተኛ በጀት በደማቅ ቀለማት በተራቀቁ የፊልም ካሜራዎችና ልዩ ልዩ ባህላዊ እሴቶችን ባካተቱ የቡድን ውዝዋዜዎች በሲኒማቶግራፈር ጥበብ በጥንቃቄም ተቀርጿል። በአጠቃላይ ሲገመት በኢትዮጵያ የዩቲዩብ ታሪክ ከፍተኛ ተመልካች ያገኛቸው ሙዚቃዎች ስኬት በአጋጣሚ እየመጣም አይደለም። ከጀርባቸው ጠንካራ የኪነ ጥበብ ምርምር፣ የባህልና ዘመናዊነት መስተጋብር እንዲሁም ደግሞ ከፍተኛ የኦዲዮ ቪዲዮ ፕሮዳክሽን ጥራት ይስተዋላል። የኢትዮጵያ የዲጂታል ሚዲያና የሙዚቃ ኢንዱስትሪ እያደገ ሲሄድ የፈጠራ ባለሙያዎች ለቪዲዮ ሲኒማቶግራፈር፣ ለቀለም ቅንብርና ለዓለም አቀፍ የድምጽ ጥራት የሚሰጡት ትኩረት ይበልጥ እየጨመረ ለሚሄዱ እነዚህ በሚሊዮን የሚቆጠሩ እይታዎች ህያው ምስክሮችም ናቸው። ይህ የዲጂታሉ ሽግግር ደግሞ የቁጥር እድገትን ብቻ ሳይሆን በሙዚቃ ስልቶች ውህደትና በምስልና ድምጽ አሰራር ላይ አዲስ ምዕራፍም ከፍቷል።